አለ። ዝናምን ከሰማይ አውርዶ ምድርን የሚያረካት አምላክ በውሃ ጥም ተቃጥሎ ተጠማሁ ብሎ ጮኸ። እግዚአብሔርን የእግዚአብሔር ውሃ ጠምቶት አሰምቶ ጮኸ። ማንም የተጠማ ቢኖር ወደ እኔ መጥቶ ይጠጣ ብሎ የተናገረው አምላክ አሁን ግን ተጠማሁ ብሎ ጮኸ። ስለ ሰው ልጅ ፍቅር ሲል እሱ ራሱ ውሃ ሆኖ ሳለ በውሃ ጥም ተሰቃየ። ለመሆኑ ውሃ የሆነ አምላካችን ኢየሱስ ክርስቶስን ውሃ ያስጠማው ጉዳይ ምን እንደሆነ ግን ያውቃሉ? ከሐሙስ ማታ ማለትም ደግሞ ይሁዳ ስሞ አሳልፎ ከሰጠው ከ3 ሰዓት ጀምሮ ሲንገላታና ሲደበደብ አድሮ ያ ሁሉ ግርፋት ከዘነበበበት በኋላ እጅግ ከባድ መስቀል ተሸክሞ ወደ ቀራንዮ ወጥቷል። ከደሙ መፍሰስና ከድካሙም የተነሳ እጅጉን የሚያቃጥል ትኩሳትና የውሃ ጥም ያሰቃየው ነበር። ለዚህ ከፍተኛ የውሃ ጥም የዳረገው ከሊቶስጥራ አደባባይ እስከ ቀራንዮ ድረስ የነበረው ዋናው ስቃይ ድርሳነ ማህያዊ የተባለው የቤተ ክርስቲያናችን መጽሐፍ እንደዚህ አስቀምጦታል። 27 ጊዜ እጃቸውን ጠቅልለው በጥፊ መቱት። 120 ጊዜ እጃቸውን ጨብጠው አፉን በጡጫ መቱት። 30 ጊዜ አስረው መስቀል አስይዘው እየጎተቱ በእግራቸው 7 ጊዜ ሆዱን፣ 7 ጊዜ ወገቡን፣ 347 ጊዜ ደረቱንና ሆዱን ረገጡት። 65 ጊዜ ክንዱን፣ 62 ጊዜ እግሩን፣ 37 ጊዜ ጭኑን መቱት። 80 ጊዜ በገመድ አስረው ጎተቱት። የራሱንም ጸጉር እየጎተቱ አንገላቱት። 305 ጊዜ ጺሙን እየጎተቱ ነጩት። 28 ጊዜ የራሱን ጸጉር ነጩት። 305 ጊዜ እየጣሉ መቱት። 305 ጊዜ ከግንድ ጋር አጋጩት። 1 ጊዜ ከግንድ ጋር አስረው ገረፉት። 6666 የጸና ግርፋት ገረፉት። ጌታ ሆይ የጸናው ግርፋት ይሄ ከሆነ ያልጸናው ምን ያህል ይሆን ልንል ይገባል። ታላላቅ የቆሰሉት የራሱ ቁስሎች ብቻ 767 ናቸው። ጌታ ሆይ የራስ ቁስል ብቻ ይሄ ከሆነ የመላው አካል ቁስል ምን ያህል ይሆን ልንል ይገባል። በአክሊለ ሦኩ ምክንያት ወደ ታች የዘለቀው የራሱ ቁስል 72 ነበር። 1000 ጊዜ በየጎዳናው መስቀል ይዞ ወደቀ። አይሁዳውያን እስኪሰቅሉት ድረስ 500 ጊዜ ወረወሩት። 300 ጊዜ እርኩስ ምራቃቸውን ተፉበት። አይሁዳውያን ጠልተውታልና፣ የሮማውያን ነገር ግን እጅጉን ይደንቃል። ሰደቡት፣ አዋረዱት፣ አፌዙበት፣ ዘበቱበት፣ ልብስን ቀደዱበት። ይህንን ሁሉ ስናስብ እጅጉን ልንደነቅ፣ ልናለቅስ፣ ልናዝን፣ አቤቱ ይቅር በለን ልንል ይገባል። አዎ ለዚህም አይደል እንዴ የጌታችን የሕማማቱ ነገር የሰው ልጅ ዳግም በቀራንዮ የተፈጠረበት ክስተትና ታሪክ ነው የተባለው? አዎ እነዚህን መከራዎችና ስቃዮች